ጤና ላጣችሁ ጤና ይስጣችሁ በረከት ከቤታችሁ ለጠፋ በረከቱን ይሙላላችሁ ይህን ቃል እንደሰማችሁ እግዚአብሔር በሰማይ የመላእክትን ዝማሬ ያሰማችሁ የእመቤታችን ድምጽ ለአባ ኤፍሬም ለኤልሳቤጥ እንደመጣ በእናንተም ቤት ያ ድምጽ ይግባላችሁ ልጇ ወዳጇ ኢየሱስ የምትሹትን ሁሉ ይፈጽምላችሁ ከሚያስጨንቅ ከሚያሳዝን ከሚያስተክዝ ነገር እግዚአብሔር ይሰውራችሁ የአብ ጸጋ ይደርባችሁ የወልድ ቸርነት አይለያችሁ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን ደረግላችሁ ይፈውሳችሁ ደዌያችሁን ያርቅላችሁ ውራን ያብራላችሁ ለምጻሙን ያንጻላችሁ የነፍሳችንን እውርነት ያስወግድልን የነፍሳችንን ደዌ ያርቅልን የነፍስ ቁስልን ይፈውስልን የጾም አንዱ ጥቅም የነፍስ ቁስል መፈወሻ ነው ስለዚህ ይሄንን ነው የምንመለከተው ይሄንን ነው የምናየው ስለዚህ ክርስቲያኖች ወገኖቼ በምድር የምታስሩት በሰማይ ታሰረ በምድር የምትፈቱት በሰማይ ተፈታ ይሆናል ያለው ደግሞ የነፍስ ጉዳይ ነው ከኃጢአት ማሰር እንፈታዘን ሐዋርያት ወደኛ ሲመጡ አያችሁ እንደምንሆን የሥጋ ችግራችን ይወገዳል የነፍስ ችግራችን ፈጽሞ ይርቃል በሰማይ እግዚአብሔር ለኛ ያዘጋጀው መንግስት እንዲያወርሱን በቅዱሳኑ ላይ ስልጣን ሰጥቷል አቤት እመቤታችን ጌታ ኢየሱስ ክርስቶስን 4 ዓመት አጥብታ አቅፋ አዝላ ተሰዳ ከሱ ጋር አቤት የሷማ አያችሁ እናቱን የሚናገርበትን እችን መከራ ያየች እናቱን የሚናገርበትን ሰው የት ይሆን የሚገባው ከሱ ጋር የተሰደደችን እመቤታችን የሚሰርብበት ሰው እንደው የት ይሆን የሚገባው እናንተስ ክርስቲያኖች የኤፍሬም ልጆች ታድላችኋል የዮሐንስ ወልደ ነጎድጓድ ልጆች ታድላችኋል እናንተ ቅድስት ነሽ ንጽሕት ነሽ ብርህት ነሽ ንዕርት ነሽ ጽድልት ነሽ ወቅድስት በኩሉ በውስጥ በአፋ በውጭም በውስጥም በውጭም በነፍስም በስጋም በስጋም በነፍስም አንቺ ቅድስት ነሽ እያላችሁ ታመሰግኗታላችሁ